የሰውነት ክብደት በመቀነስ ዙሪያ ታዋቂነትን ያተረፈው አፕል ቪኒገር በርካታ የጤና ጥቅሞች እንዳሉት ይነገራል። ነገር ግን እንዴት አድርገን መውሰድ እንዳለብንና ምን ያክል መጠን መውሰድ እንዳለብን ማናውቅ ከሆነ ፕሊዝ ተጠንቀቁ፣ ሳይድ ኢፌክት አለው። ሰላም ውድና የተከበራችሁ የቃል ዩቲዩብ ተመልካቾች በያላችሁበት ሰላምና ፍቅር ከእናንተ ጋር እንዲሆን መልካም ምኞቴ ነው። በዚህ ቪዲዮ ስለ አፕል ቪኒገር የጤና ጥቅም የምነግራችሁ ይሆናል። እንዲሁም የጎንዮሽ ጉዳትን እነግራችኋለሁ። ከዛ ባለፈ ደግሞ ምን ያክል መጠንና እንዴት አድርጋችሁ መውሰድ እንዳለባችሁ የምነግራችሁ ይሆናል። እስከ ቪዲዮ መጨረሻ እንድትከታተሉኝ በአክብሮት ጠይቃችኋለሁ ማለት ነው። እንግዲህ መጀመሪያ የምጀምረው የሚሰጡንን የጤና ጥቅም አፕል ቪኒገር በመጠቀማችን የምናገኛቸውን የጤና ጥቅሞች ልንገራችሁ ማለት ነው። አንደኛ በደማችን ውስጥ የሚገኘውን የስኳር መጠን ለመቆጣጠር ያግዛል ማለት ነው። እንግዲህ በአፕል ቪኒገር ውስጥ የሚገኘው ከፍተኛ አሲቲክ አሲድ በሰውነታችን ውስጥ የካርቦሃይድሬት የመፈጨት ሂደትን ሊያዘገይ ይችላል ማለት ነው። በሰውነታችን ውስጥ የካርቦሃይድሬት የመፈጨት ሂደት በሚዘገይበት ሰዓት ደግሞ በሰውነታችን ውስጥ የኢንሱሊን ስሜትን በማሻሻል በደማችን ውስጥ የሚገኘውን ስኳር በመቆጣጠር እንዲሁም ደግሞ ዳይቤቲክ ወይም ለስኳር በሽታ የመጋለጥ እድላችን ለመቀነስ ያግዛል ማለት ነው። ሁለተኛው እንግዲህ እኔም አፕል ቪኒገርን የማውቀው የሰውነት ክብደት ለመቀነስ ወይም ደግሞ ቦርጭን ለማጥፋት እየተባለ ሶሻል ሚዲያ ላይ ሲዘዋወር ነው የማውቀው ማለት ነው። እንግዲህ ይህ በሳይንስም የተረጋገጠ እውነታ ነው። የሰውነት ክብደትን ለመቀነስ ወይም ቦርጭን ለመቀነስ ከፍተኛ አስተዋጽኦ አለው ማለት ነው። ስለዚህ እንዴት ነው የሚያገለግለው ከተባለ አፕል ቪኒገርን ከውሃ ጋር በርዘን በምንጠቀመው ሰዓት ለብዙ ጊዜ የጥጋብ ስሜት እንደተሰማን ስለምንቆይ ያ የጥጋብ ስሜት የሙሉነት ስሜት በሚሰማን ሰዓት ደግሞ እኛ የምንወስደው ካሎሪ ዝቅተኛ ይሆናል። ዝቅተኛ ካሎሪ በምንወስድበት ሰዓት ደግሞ የሰውነት ክብደት ለመቀነስ ከፍተኛ አስተዋጽኦ ነው የሚያበረክተው ማለት ነው። ከዛ ባለፈ ግን በ2024 የወጣ ጥናት እንደሚያመለክተው ማለት ነው ለ12 ሳምንታት በተደጋጋሚ የአፕል ቪኒገር የተጠቀሙ ሰዎች ላይ የወጣ ጥናት አለ ማለት ነው። እንግዲህ እነዚህ ሰዎች ለ12 ሳምንታት በተከታታይ የአፕል ቪኒገርን ከተጠቀሙ በኋላ ያመጡት ለውጥ በሰውነታቸው ላይ ማለት ነው የመጀመሪያው ክብደት ቀንሰዋል። በሰውነታቸው ውስጥ የሚገኘው ስብም እንደቀነሰ ያመለክታል ማለት ነው። እንዲሁም በሰውነታቸው ውስጥ የሚገኘው የስኳር መጠንም እንደቀነሰ ያመለክታል። ኮሌስትሮልም እንደቀነሰ ያመለክታል ማለት ነው። ስለዚህ የሰውነት ክብደት ለመቀነስ አፕል ቪኒገር በጣም ጠቃሚ ነው ማለት ነው። ሶስተኛ የልብን ጤንነት ለመጠበቅ ነው። አፕል ቪኒገር እንደ ኮሌስትሮል ያሉ በሽታዎችን በመከላከል የልብን ጤንነት ለመጠበቅ ያግዛል ማለት ነው። አራተኛ የቆዳን ጤንነት ለመጠበቅ ነው። እንግዲህ አፕል ቪኒገርን ከውሃ ጋር በመበረዝ ወይም በመቀላቀል የቆዳን ጤንነት ለመጠበቅ ያገለግላል ማለት ነው። ብብታችሁ ላይ ሊሆን ይችላል፣ እንዲሁም ፊታችሁ ላይ ብጉር፣ የተለያዩ ነገሮች የከሰመ ነገር ካለ ከውሃ ጋር በርዛችሁ በምትጠቀሙበት ሰዓት አፕል ቪኒገር በውስጡ ከፍተኛ አሲቲክ አሲድ ስላለ በሰውነታችሁ ላይ የሚገኙትን መጥፎ ባክቴሪያዎች በመግደል ሰውነታችሁን ያማረና ጽድት ያለ ያደርጋል ማለት ነው። ከዚህ ባለፈ ግን ጥንቃቄ ማድረግ ያለባችሁ አንድ ቀን 2 ቀን ተጠቅማችሁ አለርጂ ወይም ደግሞ ሰውነታችሁ የመቆጣት ጸባይ ካሳየ ማቆም አለባችሁ ማለት ነው። እናንተን ከተስማማችሁ ደግሞ መቀጠል ትችላላችሁ ማለት ነው። አምስተኛ ጸረ ተዋሲያን ባህሪያት አለው ማለት ነው። ይህ ምንድነው? የምግብን ጤንነትም ለመጠበቅ ያግዛል ማለት ነው። አፕል ቪኒገር በውስጡ ባለው ከፍተኛ አሲቲክ አሲድ አማካኝነት የምግብን ጤንነት ለመጠበቅ ያገለግላል ማለት ነው። የአሲቲክ አሲድ በምግቡ ውስጥ አላስፈላጊ ባክቴሪያዎችን እና በሽታ አምጪ ተዋሲያኖችን በመግደል የምግብን ጤንነት ለመጠበቅም ያገለግላል ማለት ነው። ስድስተኛ የአእምሮ ጤንነትን ለመጠበቅ ነው። እንግዲህ በአፕል ቪኒገር ውስጥ የሚገኙት ፊሊፊሎኖች እንደ አንቲ ኦክሲደንት ሆነው በማገልገል በአንጎላችን ውስጥ የሚገኙ ሴሎችን ከኦክሲዴቲቭ ውጥረትና ከእብጠት በመከላከል የአእምሮን ጤንነት ለመጠበቅም ያግዛል ማለት ነው። ሰባተኛው የምግብ መፈጨትን ያበረታታል ወይም ያግዛል ማለት ነው።
እንግዲህ በሆዳችን ውስጥ የሚገኙ ባክቴሪያዎችን ሚዛናዊ በማድረግ እና ደግሞ በሆዳችን ውስጥ የሚገኘውን አሲድ ሪፍሌክት በመርዳት ለምግብ መፈጨትም ያገለግላል ማለት ነው። ስምንተኛው ጉበትን ለማጽዳት ያገለግላል ማለት ነው። እንግዲህ በጉበታችን ውስጥ የሚገኙ አላስፈላጊ ነገሮችንም ዲቶክስ ለማድረግ ወይም ለማጽዳት አፕል ቪኒገር እንደሚጠቅም በርካታ ጥናቶች ያመለክታሉ ማለት ነው። ዘጠነኛ ንጥረ ነገሮች በሰውነታችን ውስጥ አብዞርብ እንዲደረጉ ያገለግላል ማለት ነው። እንግዲህ እንደ ፖታሽየም እና ሌሎች ንጥረ ነገሮችን ሰውነታችን እንዲመጣቸው በሰውነታችን እንዲዋሃዱ አብዞርብ እንዲደረጉ ያገለግላል ማለት ነው። ውድ ቤተሰቦች ከዚህ ባለፈ እንግዲህ ስለ ሳይድ ኢፌክቱም የተወሰነ ልበላችሁ ማለት ነው። እንግዲህ ሳይድ ኢፌክቱ በመጀመሪያ ዳይሬክት የምንወስደው ከሆነ ጥርሳችን ነው፣ የጥርሳችን መስታወት ይጎዳዋል፣ ጥርሳችን እንዲበሰብስ ይሆናል ማለት ነው። ዝም ብለን አፕል ሳይደር ቪኒገሩን ቀርተን የምንጠቀመው ከሆነ የጥርሳችን መስታወት ይጎዳል። ሁለተኛ ደግሞ ጉሮሯችንም የጉሮሮና የጨጓራ መቃጠልም ሊያጋጥመን ይችላል ማለት ነው። ምክንያቱም ዳይሬክት በምንወስድበት ሰዓት በአፕል ቪኒገር ውስጥ ከፍተኛ አሲቲክ አሲድ ስላለ ይህ አሲድ ደግሞ የጥርሳችን መስታወት ይጎዳዋል። ጉሮሯችን ላይ ደግሞ የጉሮሯችን ስጋ ሴንሲቲቭ በጣም ስስ ስለሆነ እሱንም ይጎዳዋል ማለት ነው። ከታይ ደግሞ ጨጓራችንና የሆድ ዕቃችንም ሊጎዳ ስለሚችል ፕሊዝ ጥንቃቄ ማድረግ አለባችሁ ማለት ነው። ከዚህ ባለፈ ደግሞ አፕል ቪኒገርን ከመጠን ያለፈ አድርገን ከወሰድነው በውስጣችን ፖታሽየም ይቀንሳል፣ እንዲሁም ደግሞ በሰውነታችን ውስጥ የሚገኙ ጡንቻዎችም ይቀንሳሉ ማለት ነው። ከዛ ባለፈ ለአጥንት መሳሳት በሽታ ያጋልጠናል ማለት ነው። ስለዚህ አጥንታችን በሚሰሳበት ሰዓት ደግሞ በቀላሉ እንዲሰበር ያደርጋል። ጉዳቱ የከፋ ነው የሚሆን። ስለዚህ ፕሊዝ መጠቀም ያለባችሁ በቀን ውስጥ 1 ሾርባ ወይም 2 ሾርባ፣ 1 ሾርባ እስከ 2 ሾርባ ያለው መጠን ነው መውሰድ ያለባችሁ። ስትወስዱ ደግሞ ከውሃ ጋር ተበርዙትና ሎሚ ካለ ሎሚ ትጨምሩበታላችሁ ለጣሙ። ከዛ ባለፈ ደግሞ ሲኒመን ወይም ቀረፋ ትጨምሩና ትወስዱታላችሁ ማለት ነው። ከ1 ሾርባ እስከ 2 ሾርባ ባለው ማለት ነው የሾርባ ማንኪያ። ከዛ በላይ እንዳትጠቀሙ፣ ጭራሽ ለጤና አይመከርም ማለት ነው። እንዲሁም ደግሞ በውሃ በርዛችሁ ቆዳችሁ ላይ ስትጠቀሙም ለቆዳ መጠበቂያነት በውሃ በርዛችሁ፣ ለመጠጥም የሰውነት ክብደት ለመቀነስ ሲሆን በውሃ በርዛችሁ መሆን አለበት ማለት ነው። ከዚህ ባለፈ ውድ ቤተሰቦች ለዛሬው የነበረን ቆይታ ይሄን ይመስላል። በያላችሁበት ሰላምና ፍቅር ከእናንተ ጋር እንዲሆን መልካም ምኞቴ ነው። ባይ ባይ። እወዳችኋለሁ።